ነቢዩ ዓለይሂ ሰላቱ ወሰላም ከኡመቴ ውስጥ ከኔ ህዝቦች ውስጥ ሰዎችን አውቃለሁ። ከኔ ህዝቦች ውስጥ በነቢ ከሚያምኑት ማለት ነው። ከኔ ህዝቦች ውስጥ ሰዎችን አውቃለሁ የቂያም ቀን ቲሃማ የሚባል ተራራ የሚያክል ኸይር ስራን ይዘው ይቀርባሉ አላህ ፊታ። ቲሃማ ማለት በሳውዲና በየመን አዋሳኝ አካባቢዎች ላይ የሚገኝ ሰፊ ተከታታይ ሰንሰለታማ ተራራዎች ናቸው። ነጣ ያሉ ናቸው። በዛ ያሉ ነጣ ያሉ ናቸው። የቂያም ቀን ከኡመቴ ውስጥ ቲሃማ የሚባለውን ተራራ የሚያክል መልካም ስራ አጅር ይዘው የሚቀርቡ ሰዎችን አውቃለሁ። ነገር ግን እንደ ቲሃማ ተራራ ብዙ የሆነውን እንደ ቲሃማ ተራራ ንጹህ የሆነውን መልካም ስራቸውን ያጡታል። አላህ ተባረከ ወተዓላ የቦነነ አቧራ አመድ ዱቄት ያደርገዋል፣ አይጠቅማቸውም አሉ። ሰውባን ደነገጡ። ያ ረሱላላህ ማን ናቸው እነዚህ ሰዎች? ምን አይነት ሰዎች ናቸው? ሳናውቅ ከነሱ እንዳንሆን ሳናውቅ የነሱ ዕጣ ፈንታ እንዳይገጥመን ይንገሩን፣ ይግለጹልን። ሳናውቅ እንደዚህ አይነት ሰዎች ውስጥ እንዳንገባ እነማን እንደሆኑ ምን አይነት ሰዎች እንደሆኑ ለዚህ ምን እንዳበቃቸው ይንገሩን ብለው ሰልማን ሲጠይቋቸው ነቢዩ ዓለይሂ ሰላቱ ወሰላም እነሱማ ለየት ያሉ ከናንተ ወጣ ያሉ ሰዎች አይደሉም፣ እንደናንተው ሰው ናቸው። እናንተ ሌሊት እንደምትሰግዱት ሌሊትም የሚሰግዱ ናቸው አሉ ዓለይሂ ሰላቱ ወሰላም። በጣም ከባድ ነገር ቢኖር ሌሊት ላይ ተነስቶ ከሞቀ ብርድ ልብስ ፍራሽ ወጥቶ ሌሊት መስገድ። ለሙናፊቅ የሚከብድ የሌሊት ሶላት ነው፣ የምሽት ሶላት ነው አይደለም፣ ሱናው ፈርዱም ጭምር። እነዚህ ሰዎች ግን ከፈርዱ አልፎ ከቀን ሱና ሶላት አልፎ የሌሊት ሶላትም ተነስተው የሚሰግዱ ናቸው። ታዲያ ምን ሆነው ነው ተራራዎችን ትልልቅ ጋራዎችን የሚያክል ሐሰናውም ንጥት ያለ በትክክል የሰሩት ከመሆኑ ጋር ለምንድን ነው የቂያም ቀን አቧራ አመድ የሚሆንባቸው? ቃለ ሰለላሁ ዐለይሂ ወሰለም ወላኪነሁም አቅዋሙን ኢዛ ኸለው ቢመሐሪሚላሂ ኢንተሀኩሃ። ነገር ግን እነዚህ ሰዎች ችግር አላህ የከለከለውን ነገር ለብቻቸው ሆነው ገለል ብለው ሲያገኙ ሰው አያየኝም ሲሉ አላህ የከለከለውን ነገር ይዳፈራሉ። ሰው በማያየበት ሁኔታ ላይ የአላህን ማየት ረስቶ ወንጀልን መዳፈር ጋራዎች የሚያካክሉ መልካም ስራዎችን ዋጋ እንዲያጡ ያደርጋል። ይሄ ሐዲስ ሊያስፈራን፣ ራሳችንን ልንፈትሽ፣ ቀልባችንን ልንመረምር ይገባናል። ቀልብ በአላህ ፍራቻ ካልተሞላ፣ በቂ የአላህ ፍራቻ ልብ ውስጥ ከሌለ የአካላት ዒባዳዎችን መስራቱ ላዩን ከሰው ጋር ሲሆኑ ጥሩ ሰው መምሰሉ ብዙም አይጠቅም። ቀድመን ከስር ልባችን ውስጥ የአላህን ፍራቻ የአላህን ውዴታ ልናነጥፍ ይገባናል። ልንተክን ልንዘራ ይገባል። ልብ ውስጥ የአላህ ፍራቻ ካለ ከወንጀል መራቅ ይቻላል። ልብ ውስጥ የአላህ ውዴታ ካለ ወደውት ሊሰሩት ካሰቡት ውዴታ በላይ የአላህ ውዴታ ያይልና በአላህ ውዴታ ከሌሎች ውዴታዎች መብቃቃት ይቻላል። የአላህ ውዴታ ሁሉን ውዴታ ይተካል። የአላህ ፍራቻ ከሁሉ ፍራቻ ይበልጣል። ለአላህ ብሎ የተዉትን ነገር በተሻለ ሁኔታ ዱንያም አኺራም ላይ ያገኙታል። እዚህ አንዳንዱ አማኝ ኸይር ስራ ለመስራት የሚጓጓውን ያክል የኸይር ስራውን አጅር ላለማጣት ሊጨነቅ፣ ራሱን ሊፈትሽ፣ ለፈተና ለወንጀል የሚዳርጉት በሚስጥር ወንጀል ለመስራት የሚገፋፉት ነገሮችን ከራሱ ዞር ሊያደርግ ይገባል። ስልኬ ውስጥ ምንድነው ያለው? ኮምፒውተሬ ውስጥ ምንድነው ያለው? ሰዎች ማያውቁ ሳጥኔ ውስጥ ምንድነው ያለው? መኝታ ቤት ክፍሌ ውስጥ ምንድነው ያለው? መኪናዬ ውስጥ ምንድነው ያለው? ሻንጣዬ ቦርሳዬ ውስጥ ምንድነው ያለው? አላህ ማይወደው ነገር ካለ አኺራዬን ያበላሽብኛል። ከሰዎች በደብቀው ከአላህ አይደበቅ። ወላ ተሕሰበነ አላህ የግፈሉ ሰዓ ወላ እነማ ትኽፊህ ዐንሁ የጊብ። አላህ ለሰዓት ለቅጽበት አይዘነጋም፣ አይተኛም፣ ነገሮች አይሰወሩበትም። አይሰወሩበትም። ከሰው የሚደበቀውም ከአላህ ተባረከ ወተዓላ ሊደበቅ አይችልም። ወኢነ ዐለይኩም ለሓፊዚን ኪራመን ካቲቢን ያዕለሙነ ማ ተፍዐሉን ይላል ቁርአን። እናንተ ዘንድ የተከበሩ መላኢኮች ተመድበዋል፣ ይጠብቋችኋል፣ ይከታተላችኋል፣ የምትሰሩትን ሁሉ ይጽፋሉ። አክብሩ እነሱን። መላኢካ አብሯችኋል። ትልቅ ሰው የምትሉት አጠገባችሁ ሆኖ ወንጀል እንደማሰሩት አጠገባችሁ መላኢካ ኖሮ ወንጀል ልትሰሩ አይገባም። ደግሞ የሰራችሁትን ሁሉ ይጽፋሉ። የቂያም ቀን ታዩታላችሁ፣ ታነቡታላችሁ። በዛ መላኢኮች በጻፉት ጨለማ ይሁን ቤት ውስጥ ይሁን በረሃ ላይ ይሁን ለብቻችሁን ከሰው ጋር የሰራችሁትን ሁሉ ጽፈው የቂያም ቀን እነሱ በጻፉት ባቀረቡት መረጃ መሰረት ይፈረድባችኋል። ምን ሰራው ኸይር ስራም ለኛው ነው፣
ምን ሰራው መጥፎ ስራም ጉዳቱ ለኛ ለራሳችን ልናዝን ይገባናል። ወንጀልን በመተው ኸይር ስራም በመስራት ለፍተን ደክመን የሰራነውን ኸይር ስራ ዋጋ እንዳያጣ በማድረግ بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد دقاق قدمتوج تككلنيا يا الله باروج بزو خير سرا يسرالو خير سرا تشون انداياتو يسقال عند الله تبارك وتعالى ملكام سران ميكبلو السن كميفروت نو መስራቴን ብቻ ሳይሆን ማየት ያለብኝ እኔ እሱን ከሚፈሩት ነኝ ወይ ያሉ ይጨነቃል። በሌላ በኩል የተለያዩ ኸይርን ስራ አላህን ተቀበሎ ቢመዘግበው ዋጋ የሚያሳጡ ነገሮች ስላሉ ኸይር ስራዬ ዋጋ እንዳያጣብኝ ያሉ ይፈራል፣ ይጨነቃል። አላህን ስለሚያውቁት ስለሚፈሩት ሸዲዱል ዒቃብ መሆኑ አያያዙ ብርቱ መሆኑ ስለሚያውቁ ይጠነቀቃል። አላህን ተባረከ ወተዓላ ማወቃችን በደከመ በቀነሰ ቁጥር ትንሽ ኸይር ስራ እንሰራለን፣ በዛ እንመጻደቃለን፣ እንተማመናለን። የጀነት ነህ ተብሎ የተመሰከረላቸው ሰሃቦች እንኳን አላህን ይፈሩ ነበር፣ ያለቅሱ ነበር። ጀሃነም ላይ ቢወረወርኝስ አላህ ምን ግድ አለው? አላህን ማን ይከሰዋል? ማን ይጠይቀዋል? እያሉ ያለቅሱ ነበር፣ ይጨነቁ ነበር። ወለዚነ ዩእቱነ ማ አተው ወቁሉብሁም ወጅላ አነሁም ኢላ ረቢሂም ራጂዑን ኡላኢከ ዩሳሪዑነ ፊል ኸይራት ወሁም ለሃ ሳቢቁን። ደጋግ የአላህ ባሮች ሙፍሊሖች ከውርደት የሚድኑ ጀነት የሚገቡ ማለት እነዚያ የሰሩትን መልካም ሥራ ከመስራታቸውም ጋር አላህ ላይ ይቀበለኝ ይችላል እያሉ የሚፈሩ ናቸው። ነገ አላህ ፊት እቆማለሁ ያሉ የሚጨነቁ ናቸው። እንደዚህ አይነት ሰዎች ለኸይር ሥራ ይሽቀዳደማሉ፣ ይቀድማሉ ይላል። ውስጣችን ላይ የአላህ ፍራቻ ካለ ለኸይር ሥራ እንነሳሳለን፣ የሰራነውን ኸይር ሥራም ነቅተን እንጠብቃለን። ይህ ከሌለ ግን ውስጥ ላይ የአላህ ፍራቻ ከሌለ ከወንጀል የሚያግድ አላህ የከለከለንን ለመከልከል ለመራቅ የሚያነሳሳ የአላህ ፍራቻ ከሌለ ሶላት መብዛቱ፣ ጾም መብዛቱ፣ ሰደቃ መብዛቱ ከፈርድ አልፎ ሱና ኢባዳዎችን ማድረጉ ሊጠቅምና ሊያዋጣ አይችልም። ስራ የሚያበላሹ ነገሮች ስላሉ ትንሽ ሰርቶ ያን ጠብቆ የቆየ አላህ የከለከለውን የተከለከለ ይበልጠናል። ብዙ እየሰራን ብዙ የምናጠፋ ብዙ ወንጀል የምንዳፈር ከሆነ ትንሽ ኸይር እየሰራ አላህ የከለከለውን የሚከለከል ሰው ይሻላል። እንዳልሰራ ሰው እንሆናለን። ይህ ቃል ነው። አላህ ተባረከ ወተዓላ ለባሮቹ አዛኝ፣ የሚጠቅማቸውን የሚጎዳቸውን ነግሮን፣ የሚወደውና የሚጠላውን ነግሮን። እውነተኛ አማኝነት ሙስልምነት ማለት የታዘዙትን መፈጸም የተከለከሉትን መከልከል። የተከለከልናቸው ነገሮች ጥቂት ናቸው፣ መተው የሚቻል ናቸው። የታዘዝናቸው ነገሮች ቀላል ናቸው፣ በዱንያም በአኼራ የሚጠቅሙ ናቸው። ነገር ግን ትልቅ ጠላት አለ ከኛ ጋር ሸይጣን የሚባል እኛንም መገልበጥ የሚፈልግ አታድርጉ የተባልነውን እንድናደርግ አድርጉ የተባልነውን እንድንተው የሚገፋፋ የሚወተውት ቀን ከሌሊት የሚጎተጉት ወይም የአላህ ባሪያ እንሆናለን ወይም የሸይጣን ባሪያ እንሆናለን። የሸይጣን የስሜቱ የነፍስያው ባሪያ የሆነ ይከስራል፣ ይዋረዳል። የአላህ ባሪያ የሆነ በዱንያም በአኼራ በሰላም መኖር ይችላል። ወሀከዛ ስራ ዋጋ እንዲያጣ ከሚያደርጉ ነገሮች አንዱ ሰው እንዳያይልን ብሎ መስራት። አላህ ተባረከ ወተዓላ ከኛ የሚፈልገው ምንሰራውን ኸይር ስራ ሁሉ ከሱ አጅር እንድናገኝበት እሱ ስላዘዘን ብለን